የኢሬቻ በዓል ምን አይነት በዓል ነው? ታሪካዊ አመጣጡስ ምን ይመስላል? ይህንን ለመመለስ ብዙ ሺህ ዓመታት ወደ ኋላ ልመልሳችሁ። እንደ ኦሮሞ ሕዝብ አርጋዴ ጌቲ ወይንም አፈታሪክ ከሆነ ከብዙ ሺህ ዓመታት በፊት የኦሮሞ ሕዝብ ኦዳ ሞርሞር በሚባል ኦዳ ስር የገዳ ሲስተምን ዘርግቶ ዋቃ የሚባል አምላክ እያመለከ ይኖር ነበር። እንደ እምነቱ ከሆነ ዋቃ ወይንም አምላክ የሚሉት ኡማ ወይንም ክሬተር ፈጣሪ ነው። ሁንዳ ቤካ ነው፣ ሁሉን አዋቂ ነው ወይንም ኦምኒሰንት ነው። ሁንደ ቶላ ሁሉን ቻይ ወይንም ኦምኒ ቤኔቨለንት ነው። ሁንደ ደንዳአ ሁሉን ቻይ ወይንም ኦምኒ ፖተንት ነው። ቁልቁሉ ንጹህ ወይንም ፒውር ነው ብለው ያምኑ ነበር። የእምነቱ ስምም ዋቄፈና የሚባል ሲሆን ዋቃና አንፈና ከሚሉ የኦሮምኛ ቃሎች የመጣ ሲሆን ፈጣሪን መታዘዝ፣ ለፈጣሪ መገዛት እንደማለት ነው። ይህንን እምነት የሚከተሉት ሰዎች ዋቄፈታ ይባላሉ። የዚህ እምነት ሪሊጂየስ ቡክ ደግሞ ዳንያ ይባላል። የእምነቱ ህጎች ሴማ የሚባሉ ሲሆን ሴራና ኡመማ ከሚሉ ሁለት የኦሮምኛ ቃላቶች የመጣ ነው። ሴራ ማለት ህግ ማለት ሲሆን ኡመማ ማለት ተፈጣሪ ወይንም ተፈጥሮን ማለት ነው። አንድ ላይ የተፈጥሮ ህግ ይሆናል። የእምነቱ ኢቲካልና ሞራል ኮድ ደግሞ ሰፉ ይባላል። ለምሳሌ አንድ ነገር ሰፉ ነው ከተባለ መደረግ የለበትም መጥፎ ነው እንደማለት ነው። ገልማ ደግሞ የእምነቱ ተከታዮች ፈጣሪን የሚያመሰግኑበት የሚያመልኩበት ቦታ ነው። በዋቄፈታ እምነት የተለያዩ በዓላት ቢኖሩም ዋና ዋና የሚባሉት ሶስቱ በዓላት የኢሬቻ በዓል፣ የሁልቆ በዓልና የቡታ በዓላት ናቸው። በዚህ ቪዲዮ ላይ በዋናነት ከቨር የማደርገው የኢሬቻን በዓል ስለሆነ ስለ ኢሬቻ በዓል የተወሰነ ነገር ልንገራችሁ። የኢሬቻ በዓል የምስጋና ቀን ወይንም ታንክስ ጊቪንግ ዴይ ይባላል። ኢሬቻ በዓመት ሁለቴ የሚከበር በዓል ነው። አንደኛው ኢሬቻ ቢራ ሲባል፣ ሁለተኛው ደግሞ ኢሬቻ አርፋሳ ይባላል። ኢሬቻ ቢራ ማለት ስፕሪንግ ታንክስ ጊቪንግ ወይንም የጸደይ የምስጋና በዓል ሲሆን አሁን ብዙዎቻችን የምናውቀው በመስከረም መጨረሻ በጥቅምት መጀመሪያ ላይ የሚከበር በዓል ነው። በአንጻሩ ኢሬቻ አርፋሳ ደግሞ ኦተም ታንክስ ጊቪንግ ወይንም በመኸር ወቅት የሚከበር የምስጋና በዓል ነው። እንደ ዋቄፈታ እምነት ከሆነ የፈጣሪ መንፈስ በክፍት ውሃ ላይ እንደዚሁም ደግሞ በተራራ አናት ላይ ስለሚገኝ የእምነቱ ተከታዮች ለፈጣሪያቸው ምስጋና ለማቅረብ ወደ እንደዚህ አይነት ቦታዎች ላይ እርጥብ ሳር ይዘው ይሄዳሉ። በተለይ ደግሞ በቢሾፍቱ ወይንም በደብረ ዘይት የሚገኘው ሆራ አርሰዴ ወይንም የሐርሰዴ ሐይቅ በእምነቱ ትልቅ ቦታ ካላቸው ከተመረጡ ሐይቆች አንዱ ነው። የኢሬቻ በዓልንም ለማክበር በጣም ብዙ የእምነቱ ተከታዮች ወደ ስፍራው ያቀናሉ። ይህንን እምነትም አብዛኛው የኦሮሞ ሕዝብ ይከተለው ነበር። ነገር ግን በጊዜ ሂደት ከውጪ የመጡ የአብርሃም ሃይማኖቶች በኢትዮጵያ መስፋፋት ጀመሩ። አብዛኛው የኦሮሞ ሕዝብም ወደ እስልምና፣ ወደ ክርስትና እምነቱን መቀየር ጀመረ። ያም ሆኖ ግን ዛሬም ድረስ ብዙ ኦሮሞዎች ሃይማኖታቸውን የቀየሩ ቢሆንም ይህንን በዓል ወጥተው ያከብሩታል። ለአብዛኛው ኦሮሞ ሕዝብ ይህ በዓል ሲምቦል ኦፍ አይደንቲቲ ወይንም የማንነት ምልክት ሆኗል። የኦሮሞ ሕዝብ ከብዙ ሺህ ዓመታት ጀምሮ ዛሬ ላይ ያሉ ሃይማኖቶችም ከመምጣታቸው በፊት ዋቃ ቶክቻ አንድ አምላክ ብሎ የሚያምን እንደነበረ ማሳያ ነው። ከዚህ በተረፈ በየዓመቱ የኦሮሞ ሕዝብ ተሰብስቦ አንድ ላይ ሲያከብረው ዩኒቲውን ወይንም አንድነቱን ያጠናክርበታል። ዛሬ ላይ ከሃይማኖትነት በዓሉ በበለጠ ባህላዊ እሴትነቱ ጎልቶ ይታያል። ለማንኛውም በአጭሩም ቢሆን ከኢሬቻ ጀርባ ያለው ሐሳብ ይህ ነው።